አርሰናል ቤንጃሚን ሼሽኮና ቪክተር ዮኬሬሽን የማግኘት እድሉ እየጠበበ መሆኑ እንግዲህ የተመለከተ ነው። እንደ አማራጭ ግን ሶስት ተጫዋቾችን ቢያስፈርዱ የመጀመሪያው ተጫዋች የማንቸስተር ዩናይትዱ ማርከስ ራሽፎርድ ነው። የ27 ዓመት እንግሊዛዊ መስመር አጥቂ ለማንቸስተር ዩናይትድ ቤት ውስጥ የተመቸ ጊዜን እያሳለፈ አይገኝም። ሆኖም ግን በአስቶን ቪላ ቤት ለ6 ወር በነበረው ቆይታ ጎሎችን ማስቆጠር፣ ትላልቅ ጨዋታዎች ላይ ፐርፎርም ማድረግ እንደሚችል፣ አሲስቶችን ማበርከት እንደሚችል ተመልክተነዋል። የዝውውር ዋጋው ግፋ ቢል ከ40 ሚሊዮን ፓውንድ የበለጠ አይሆንም። ይሄ ደግሞ የጋብሪኤል ማርቲኔሊ ያለፉ 2 ሲዝኖች የወረደን እንቅስቃሴን የተመለከተን እንደሆነ ጥሩ አማራጭ ሊሆነው ይችላል። ሁለተኛው ተጫዋች የክሪስታል ፓላሱ ጆን ፊሊፕ ማቴታ ነው። እንግዲህ ይሄ የ28 ዓመት ፈረንሳዊ አጥቂ በክሪስታል ፓላስ ቤት ኦሊቨር ግላስነር ከመጡ በኋላ በተከታታይ 2 ሲዝኖች ከ10 በላይ የሊግ ግቦችን ማስቆጠር ችሏል። በድምሩ ወደ 28 የሚጠጉ የፕሪሚየር ሊግ ግቦችን ማስቆጠር ችሏል። በኮንትራቱ ላይ ያለው ቆይታ ከ2 ዓመት የዘለለ አይደለም። የዝውውር ዋጋው እንግዲህ ከ35 እስከ 40 ሚሊዮን ፓውንድ ቢሆን ነው። የአርሰናል የፊት መስመር ተጫዋቾች የሌላቸውን ቀጥተኝነት የሆልድ አፕ ፕሌይን መስጠት ይችላል። ፊዚካሊ በጣም ጠንካራ ነው። ግቦችን በየትኛውም መንገድ ለማግኘት የተመቸ አይነት አጥቂ ነው። አርሰናል እና የአርሰናል ደጋፊዎች የሚመርጡት አይነት የፊት መስመር አጥቂ ባይሆንም የሚጎለውን የግብ አስቆጣሪነት ችግር ግን ለመፍታት ጥሩ አማራጭ መሆን ይችላል። ሶስተኛውና የመጨረሻው አማራጭ አርሰናል በጃንዋሪ ዝውውር መስኮት በዴድላይን ዴይ ያስፈረመው ሞክሮ ያልተሳካለት ኦሊ ዋትኪንስ ነው። እንግዲህ የአስቶን ቪላው አጥቂ ጥሩ ሲዝን እያሳለፈ አይደለም ተብሎ በተወቀሰበት ያለፈው ሲዝን እንኳን ከአርሰናል የፊት መስመር አጥቂዎች የተሻለ የግብ አበርክቶን ነው በፕሪሚየር ሊጉ ማስመዝገብ የቻለው። እድሜው ለ30 ይጠጋ ቢሆንም በኡናይ ኤምሬ ስር ያሳለፋቸው 3 የውድድር ዓመታት ይሄ ተጫዋች ከፍ ባለ ደረጃ ፐርፎርም ለማድረግ አሁንም አቅም እንዳለው ያሳየናል። አርሰናል ምርጫዎቹን ማግኘት ካልቻለ ከነዚህ 3 ተጫዋቾች አንደኛቸውን ቢያስፈርም ለዋንጫ የመጠጋት እድሉን ያሳድጉለታል ብዬ አስባለሁ። እናንተስ ምን ትላላችሁ?